መምህራን እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። ባለፈው ተነጋገርነው መሰረት እንዴት አድርጋችሁ ጥያቄዎችን እንደምትዘጋጁ እሱን ላሳውቃችሁ ፈልጌ ነው ዛሬ የመጣሁት። ያው መጀመሪያ የትኛውን ብራውዘር ላይ እንገባለን። በተለይ ኮምፒውተር ከሆነ ማይክሮሶፍት ኢጅ እሷ ብትሆን ቆንጆ ናት። ካልሆነ ደግሞ የትኛውም ክሮም ላይ ቢሆን እንገባና ማንኛውም ብራውዘር ላይ ገብተን እዚች ጋር ሰርች ቦታ ላይ form ብለን እንጽፋለን። form.cloud.microsoft ብለን ሰርች እናደርጋለን። ባይ ዲፎልት እንደዚህ አሁን እኔ እየተጠቀምኩበት ስለሆነ ነው በዚህ ልክ የመጣልኝ ማለት ነው። በዚህ ልክ ይችን ከመጣ በኋላ እንደዚህ ክሊክ አድርገን ሰርካል እንዲፈልግ እናደርገዋለን። አካውንት ያልከፈታችሁ ወንድሞች ካላችሁ እንደገና እንድትከፍቱ ያዛችኋል፣ ይጠይቃችኋል። አካውንት ሁሌም ነው የሚጠይቀው። ይሄኛው ኖርማሊ እንደ ጉግል አካውንቱ ቀጥታ አያስገባችሁም። በገባችሁ ቁጥር ይጠይቃችኋል። እሱን ልክ እንደዚህ ነው የሚያመጣው። ስለዚህ ያን ታሳቢ ማድረግ አለባችሁ እንደ አዲስ እንዳይሆንባችሁ ማለት ነው። ሳይን ኢን የምትለውን ክሊክ እናደርጋለን። ያው አካውንት ኦልሬዲ ካለን ነው እንደዛ የምናደርገው ማለት ነው። ከሌለን ደግሞ ሳይን አፕ እንልና ሬጂስተር እናደርጋለን። ወይ ደግሞ እቺን ሳይን ኢን የምትለውን ከነካን በኋላ አሁንም ይመጣልን አለ የእንትን የምናደርገው የምናስተካክለው የምንሞላቸው ኢሜይላችንን ምናምን ሲጠይቀን እሱ ላይ የምንሞላው። ምናልባት ያው ትንሽ በስልክ ዳታ ነው እየተጠቀምኩ ያለሁትና እያዛገብኝ ነው። እንግዲህ አፎቱኛላችሁ። ልክ እዚህ ጋር በሚመጣበት ሰዓት ኢሜይል ይጠይቀናል። ኢሜይል የምንጠቀምበትን እኔ የምጠቀመው በዚህኛው ስለሆነ የምጠቀመውን አስገባለሁ። ካልሆነ ግን እዚች ጋር አካውንት የምትላለች እዚህ ጋር እንደምታዩት ከስር ክሬቷን የሚላለ ደግሞ አካውንቱን አክሰስ ማድረግ አልቻልኩም። እዚህ ጋር የምፈልጉትን ነገር ትመርጣላችሁ። የእናንተ ያላችሁን ማለት ነው። የምፈልጉትን ስላችሁ ዝም ብላችሁ ደስ ያላችሁን ለማለት ፈልጌ ሳይሆን አካውንቱ ካላችሁ ኢሜይላችሁን ነው የምታስገቡት። አካውንቱ ከሌላችሁ ደግሞ ክሬቷን የምትለውን ክሊክ ታደርጉና ፓስወርዳችሁን ታስገባላችሁ። እኔ የኮምፒውተሩን ፒን እየጠየቀኝ ነው። ስለዚህ በዚህ መልኩ ታስገባለት ቀጥታ ያመጣልኛል ማለት ነው። ስልካችሁ ላይ ከሆነ ይሄም አያስፈልጋችሁም። ቀጥታ አፕሊኬሽኑን አሳያችኋለሁ። ወይ ደግሞ የት ጋር መሰላችሁ እቺ ማለት ነች እዚች ጋር የምታዩት እሷን እቺ ፎርም የምትለዋን ቴሌግራም ላይ ተለቁላችኋል። እሱን ስታይ በቃ እሱን ስታገኙ ክሊክ ስታደርጉት በዚህ መልኩ ይመጣላችኋል ማለት ነው። የተወሰነ ልዩነት ሊኖረው ይችላል አጠቃቀሙ ላይ። ከዛ ውጭ ግን ችግር የለውም፣ አንድ አይነት ነው። ምንም እንትን የምናደርገው ነገር የለም። ልክ ከገባን በኋላ በዚህ መልኩ ይመጣልናል። ይሄን ኖቲፊኬሽን ነው። እኔ ጋር ኮምፒውተር ስለሆነ ይሄን ነው የሚመጣው። እናንተ ጋር ግን እቺ ኒው ፎርም እና ኒው ኩዊዝ የሚለው ይታያል። ይችኛይቱ ግን ኩዊክ ኢምፖርት የምትላ እሷ ቀጥታ ትመጣላችሁ ማለት ነው። ቀጥታ ትመጣላችሁ። ስለዚህ በምን መልኩ ነው የሚታያችሁ? ስልካችሁ ላይ ከሆነ ማለት ነው። እናንተ ጋር ስል ብዙዎቹ ስልክ ተጠቃሚ ስለሆን እዛ ጋር የሚመጣልን እንዴት ነው መሰላችሁ? በዚች ልክ ነው። በዚህ መልኩ ነው የሚመጣው። እዚች ጋር እንደምታዩት በዚህ መልኩ ነው የሚመጣው። ይሄን ሚኒማይዝ አድርጌ የስልኩ ሲሆን እንዴት እንደሚሆን ላሳያችሁ ፈልጌ ነው። ከዛ እኔ እዚህ ጋር አሁን የጥያቄ አዘጋጅኋቸው ምናምን ከዚህ በፊት የነበሩ ስላሉ እነሱ ላይ ነው የሚያሳየኝ። የእናንተ ጥያቄ እንዴት ኢምፖርት እንደምታደርጉ እቺን ክሊክ አድርጋችሁ ወደ ውስጥ ከገባችሁ በኋላ እንዴት እንደምታስተካክሉ እሱን አሳያችኋለሁ። ይሄን ላስፋውና መጀመሪያ እንዳደረኩት ጥያቄ ቀጥታ የምትጽፉ ከሆነ እዚሁ ላይ ጀነሬት የምታደርጉ ከሆነ ራሳችሁ ይቺ ኒው ኩዊዝ የምትለዋን ትገባላችሁ ማለት ነው። ኒው ኩዊዝ የምትለዋን ክሊክ ታደርጉትና በዚህ መልኩ ይከፍትላችኋል። ታይትል አለ እዚህ ጋር ታይትሉን ጽፋላችሁ። ይሄ እንደ ትምህርት ቤት ነው። ለምሳሌ ያወለ ሁለተኛ ደረጃ ትምህርት ቤት የባዮሎጂ ፈተና ከሆነ ባዮሎጂ ኤግዛምቱ ቴስቱ ምናምን እያልን የምንጽፍበት ማለት ነው እዚህ ጋር ያለው። ከዛ ቀጥሎ ዲስክሪፕሽኑ እንዴት አድርገው ጥያቄዎች ቀርሞ ከመስራታችሁ በፊት ምን ማድረግ እንዳለባቸው እዚች ጋር የፈለግነውን ነገር እንጽፋለን። እየጻፍኩ ማላሳያችሁ
ቪዲዮ እንዳይረዝምብኝ ለማድረግ ነው ሰዓት ስለሚፈጅብኝ እሱን ለማድረግ ነው ቀጥታ ያንን ካደረኩ በኋላ እዚህኛይቱ ላይ ኩዊክ ስታርት ዊዝ የምትለዋን ክሊክ አደርጋታለሁ ክሊክ ሳደርገው ይሄ እንግዲህ ጀነሬት የምናደርግ ከሆነ ነው በዚህ መልኩ የሚመጣው ጥያቄዎችን በራሳችን እዚሁ ጋር የምንጽፍ ከሆነ ማለት ነው ቺዝ ከሆነ እቺን ክሊክ እናደርጋለን ቴክስት ከሆነ በዚህ መልኩ የኖርማሊ ቀጥታ ደረቅ ጥያቄ የሚሆን ከሆነ ትሩ ፎልስም ከሆነ ቾይዝ የሚለው ነው የምንመጣው ከትሩ ፎልስ እና ቾይዝ ውጭ ከሆነ እነዚህ ነው የምናደርገው ማለት ነው እቺኛይቱን ቴክስት የምትለው ለምሳሌ ተማሪዎቹ ስማቸውን መጀመሪያ ላይ ማዘጋጀት ያለብን እዚህኛይቱ ጋር ተማሪው ስሙን ነው መጻፍ ያለበት ስለዚህ ይችን ቴክስት የምትለዋን ክሊክ አደርጋለሁ እዚህ ጋር ጥያቄውን ይለኛል ለምሳሌ ስቱደንት ኔም የሚለው ልጻፍ ስቱደንት ኔም ከዛ ይችን በዚህች መልኩ መረጥኩኝ እዚች ጋር ኢንተሪዮር አንሰር የምትለው ጋር መልሱ ይገባል ማለት ነው አሁን ላይ ያው እንደዚህ በዚህ አይሰራም ይያላችሁ ነው ሌላ አማራጭ ነገር ካለ ወይ ደግሞ መልስ ካለ እዚች ጋር መልሱን አስቀምጡ ይላችኋል እዚህ ጋር የምታያቸው ደግሞ ይሄ ፖይንት ነው ለምሳሌ ይሄኛው እኛ ፖይንት ምንም የምንሰጠው ፖይንት የለውም ምክንያቱም መልሱ ስሙን ነው የሚጽፈው ለስሙን በመጻፍ ፖይንት ስለማነሰጥ እንተዋለን ይሄኛው የማትስ ጥያቄ ሲሆን እዚች ጋር ጥያቄውን የማትስ ስታይል ስለሚሰጠው ነው እነዚህ አማራጮች አሉት ሎንግ አንሰር ነው ሾርት አንሰር የሚለውን ረጅም ከሆነ ባይ ዲፎልት ሾርት ነው ረጅም ከሆነ ደግሞ ይችኛይቱን እናበራለን ማለት ነው ይችኛይቱን እናበራታለን ካልሆነ እዚች ጋር ይሄኛውን ምን እናደርጋለን ሪኳየርድ የምትለዋን ግዴታ መምረጥ ይኖርብናል ለምንድን ነው ተማሪው ስሙን ሳይጽፍ እንዲያልፍ ማለት ነው ስሙን ሳይጽፍ ዝም ብሎ ወደ ጥያቄው የሚገባ ከሆነ ያኔ አይ ስምህን መጻፍ አለብህ እንዲለው እዚች ጋር እናደርጋለን ማለት ነው ከዛ ደግሞ እዚች ጋር መተን ሪስትሪክሽን የምትላለች ሪስትሪክሽን ይችኛይቱ ሪስትሪክሽን የምትለዋ ምንድናት ይችን ክሊክ ላድርጋትና ላሳያችሁ እዚች ጋር አማራጮችን ይሰጠናል ለምሳሌ ተማሪው ስሙን ነው የሚያስገባው ስለዚህ ቁጥር ቢያስገባ እንዳይቀበል ማለት ነው ነምበር ብቻ ካደረግነው ቁጥር ብቻ ነው የሚቀበለው ቴክስት ካደረግነው ደግሞ ቴክስት ብቻ ነው ኢሜል ከሆነ ደግሞ ኢሜል ለምሳሌ ኢሜሉን እንዲያስገባ የምንፈልግ ከሆነ ተማሪው ኢሜሉን እናስገባ ስለዚህ የኢሜልን ስታንዳርድ ካላሟላ አይቀበለው ማለት ነው ስለዚህ አሁን ስሙን ነው እንዲጽፍ የምፈልገው ይችን ቴክስት አረጋታለሁ እዚህ ጋር ደግሞ ለምሳሌ አንድ ጊዜ ኤቢሲዲ ብቻ የሆነ እንደዚህ አይነት ነገሮች ስፔሲፊክ የሆኑ ሌተሮችን ብቻ እንዲጽፍ ከፈለግን እዚህ ጋር ይሄው ኮንቴን የሚለውን እነዚህን ለናስቀምጥ እንችላለን የኛው ችግር የለውም እነዚህን አያካትተ ለማለት ማለት ነው ይሄን ባለበት እንተዋለን ማለት ነው ከዛ ሁለተኛ ጥያቄ አሁን ይሄንን በዚህ መልኩ ከጨረስኩ በኋላ ሁለተኛ ጥያቄ እዚች ጋር መልሽ ጀነሬት አደርጋለሁ ምንድነው ጥያቄው ምርጫ ነው የሚሆነው የሚለውን ነገር ታሳቢ ያደርጋለሁ ለምሳሌ ስሙን ከጻፈ በኋላ ተማሪው ቁጥሩን ነው መጻፍ ያለበት ቁጥሩን ከሆነ አሁንም ቴክስት ነው ማድረገው ማለት ነው እዚች ጋር መጣና ክሊክ አደረኩት ኩዌሽን ይለኛል ይሄ ሮል ነምበር ብዬ እጽፋለሁኝ ሶሪ ያው አርና ላጻፈኝም ሪከርድ ማድረግበት እንትን አር የሆነ ስፔሲፊክ ቫልዩ ስለተሰጣት ማለት ነው ለማንኛውም ሮል ነምበር በዚህ መልኩ ይሆንና በዚች መልኩ ይሆን ከዛ ይሄኛውም ሪኳየርድ ያርጎታል ባይ ዲፎልት ላይ ስለጀመርኩት በዛ ልክ ያደርገዋል እዚች ጋር ግን አሁን ሪስትሪክሽን የምትለው ጋር ገብተን የቅድሙን ቴክስት ነበር ያደረግነው ይሄ ነምበር እናደርገዋለን ነምበሩ ደግሞ ምን መሆን አለበት አሁን ይሄ ቁጥሩ ግሬተር ዛን ኦር ኢኳል ቱ ወይ ደግሞ ቢቲውን ለምሳሌ 0 ቢጽፉ እንዲያይቀበል ቢቲውን እናደርግና እሺ ቢቲውን ሲል አማራጭ መምጣት ነበረበት ለምን እንዳልመጣ ባላውቅም እሺ ይሄኛው ነምበር ነው ሆል ነምበር አማራጭ መስጠት መጠቀም እንችላለን ግን ይቅርታ ለካዚህ እየመጣ ነበር እኔ በዚህ በኩል እየጠበቅኩ ነው ለዚች ጋር ይሄ መነሻ ነምበራችን ነው ከዚህ እስከዚህ የሚለው ማለት ከአንድ ቁጥር ከፍተኛ ተማሪ ያለን 52 ነው ስለዚህ እስከ 52 ድረስ እናደርገዋለን ማለት ነው አሁን ይሄ ሶሻል ከሆነ 40 ተማሪ ከሆነ ያሉት ከአንድ እስከ 40 ድረስ ብቻ እንዲጽፉ ከዛ በላይ ሌላ ቁጥር ተሳስተው ይጽፉ እንዳይቀበላቸው ለማድረግ ነው እዚህኛው ላይ እንግዲህ ይሄኛውን ቁጥር ስፔሲፋይ የራሱን ተማሪ የራሱን ቁጥር ካላስገባ እንዳይቀበል ለማድረግ እሱን አንችልም አሁን ባለንበት ሁኔታ ላይ ማለት ነው በዚህ መልኩ እናደርግና ሌላ አንድ የተማሪውን ግሬድ ሴክሽኑን መምረጥ አለበት እዚች ጋር ይሄን ስናዘጋጅ ቾይዝ የምትለውን ሴሌክት እናደርጋለን እዚህኛው ጋር ግሬድ ኤንድ ሴክሽን ልበለውና ግሬድ ኤንድ ሴክሽን ኦፕሽን 1 ላይ
12A እለዋለሁኝ ሁለቱንም ባንድ አድርጌ ማለት ነው ብዙ ጥያቄው እንዳይበዛብኝ ኦፕሽን 2 ላይ ደግሞ 12B ኦፕሽን 3 የለውም እዚህ ጋር አድ ኦፕሽን የምትለዋን ክሊክ አድርግና እዚህኛ ጋር ደግሞ 12C ያደርጋለሁ ማለት ነው በዚህ መልኩ ይሄን ጨረስኩ ሪኳየርድ ነው አሁንም ይሄኛው ሲሆን ድሮፕ ዳውን ይሁን ወይስ ከላይ የሚጨመርበት ነገር አለ ወይ ደግሞ እነዚህኞቹ ባይ ዲፎልት ድብልቅልቅ ብለው ይምጡ አይምጡ የሚለውን እሱን ሰሌክት ለማድረግ ነው የሚረዳን ይሄኛው ማለት እኔ እዚህ ጋር በመጀመሪያውን 12A 12B 12C ነው ያልኩት እቺ ሸፍል የምትለዋን ክሊክ አደረኩት እዚህ ጋር ያሉትን ሙሉ ምን ያደርግብኛል ሊቀያየረው ይችላል ማለት ነው ከተማሪዎች በከፈቱት ቁጥር ላንዱ 12C የመጀመሪያ ሆኖ 12B መጨረሻ ሆኖ ወይ ደግሞ መሃል ላይ ሆኖ እያለ ይመጣል ማለት ነው ሪኳየርድ የሚለው አይቀርም ይችኛቱ ፖይንትም አንሰጥህም ማለት ነው ከዛ አንድ የጥያቄ አዘጋጃችሁ እዚች ጋር አንድ ቴክስት ብዬ ወይ ደግሞ ቾይስ ይሆንና አሁንም ምርጫ ይሆን እዚች ጋር ክሊክ አደረኩኝ ጥያቄውን በዚህ መልኩ ልጽፍ ነው ምን ብዬ ልጻፍ አሁን የሆነ ጥያቄ ማዘጋጀት አለብኝ እሺ ለማንኛውም which one of the following is not hardware part ልበለው በራሴ በሚገባኝ ማለት ነው ያው አርን ስለማይጽፋት በዚህ ልክ ነው የሚያመጣልኝ ሃርድዌር ያልሆነ የትኛው ነው እዚህኛው ጋር አፕሊኬሽን ሶፍትዌር እዚህኛው ጋር ደግሞ ክሮም ክሮምን አርን ስለማይጽፍ ነው ብያለሁ ስፔሊንግ ስህተት ስታዩ ብዙ እንዳይገርማችሁ ይሄ ከእንትኑ ጋር የሚያገናኘው ነገር ስላልሆነ ሶስተኛው ደግሞ ማውዝ እቺኛይቱን በነገራችን ላይ እዚህ አንድ ጥያቄ ልጨምርና ሌላ ማሳወቃችሁ ነገር አለ ኪቦርድ ያው አርን ስለማይጽፍ ነው ስለዚህ በዚህ መልኩ አዘጋጁ እንደዚህ ካደረኩ በኋላ መልሱ የትኛው ነው እኔ አውቀዋለሁ መልሱን ያዘጋጁት እኔ ስለሆንኩ ስለዚህ መልሱ ክሮም ነው not only ክሮም ሌላ መልስም አለ እዚህ ጋር አፕሊኬሽን ሶፍትዌር የሚለው ሃርድዌር ፓርት አይደለም ስለዚህ አሁን እቺኛይቱን እዚህ በመርጥ ይችን ሰርዞ ነው እዚህ የሚያመጣልኝ ሁለት መልስ ካለውና ተማሪዎች ሁለት መልስ መመለስ ካለባቸው እንደዚህ አይነት አማራጮች የሚኖሩ ከሆነ ምንም እንኳን በኢንትራንስ ኤግዛሙ ላይ ይሄ ሊከሰት ባይችልም እዚህ ጋር ተጨማሪ ነገር እዚች መልቲፕል አንሰር የምትለዋን እሷን ክሊክ አድርጋትና ይችንም እመርጣለሁ ማለት ነው ሁለቱን በዚህ መልኩ መምረጥ እችላለሁ ይችኛቱን ግን ኦፍ ካደረኳት አንድ መልስ ብቻ ነው የሚኖረው ስለዚህ ይሄኛውን መቀየር ይተበቅብኛል ማለት ነው ይሄንን አንዱን መቀየር ይተበቅብኛል ይሄኛውን ምን ልበለው ሞኒተር ልበለው እሺ ስለዚህ መልስ የሚሆነው ክሮም ነው በዚህ መልኩ አስቀምጣለሁ ማለት ነው ይሄንን ቀጠልኩ ጨረስኩ ልበል ሌላ ጥያቄ ይብቃኝ በዚሁ ሰዓት ለመቆጠብ ያክል ፕሪቪው የምትለዋን ጥያቄው ምን እንደሚመስል አያያዙ እዚች ጋር መጥቼ እቺን ፕሪቪው የምትለዋን እዚህ ያይን ምልክት ያለባትን እሱ ክሊክ አድርጋታለሁ የሚመጣው ያው ታይትል ያልኳችሁ ቅድም ይሄን ለምሳሌ ያወሊያ ሁለተኛ ደረጃ ትምህርት ቤት የባዮሎጂ ቴስት 1 ምናምን የሚሉትን እነዚህ እዚህ ጋር ይመጣል በዚህ ልክ ነው ይመጣል ነው ለተማሪው የሚደርሰው እንደዚህ ሆኖ ነው ይያለ ነው እዚህ ጋር ፕሪቪው የምትለዋ ማለት ነው ይሄ እንግዲህ which one of the following is not HR part ለና ይሄው እዚህ ጋር ያመጣል ልክ ተማሪው በዚህ መልኩ ሴሌክት ሲያደርግ ሰሚት የምትለዋ ትባላለታለች ማለት ነው ነገር ግን አሁን እቺን ቀጥታ ሰሚት የምትለዋን ክሊክ ቢያረጋት ይሄው the question is required ያለ ነው እዚህ ጋር ያዘጋጀነው ኢንተርቪው አንሰር የሚለው እነዚህ ቀይበው ያ ማለት መምረጥ አለብህ እነዚህ ለማለት ነው የሚያስፈልገው ተማሪው ተሳስቶ እንኳን ቢሄድ እሱን ያሳውቃል ማለት ነው ሶስት ጥያቄዎች መሟላት ያለባቸው ግን ያልተሟሉ አሉ ይያለን ነው ሌላ እዚሁ ላይ ከላይ እንደምታዩት ኮምፒውተርና ሞባይል ላይ ኮምፒውተር ላይ በዚህ መልኩ ይመጣል ነው ሞባይል ላይ ደግሞ በዚች ጋር አለች እንደዚህ ሆና ነው ይመጣላችሁ ነው ያዘጋጁት ጥያቄ ነው ለሞባይል ሲሆን በዚህ መልኩ ነው ይመጣው ማለት ነው አሁን ወደ ኋላ ልመለስና ሌላ ታይትሉን እዚችኛይቱ ጋር ጥያቄ ጊዜ ይፈጅብኛል ብዬ ነበር ይሄን ልታረገውና ሌላ ልጨምር የፈለኩት ምንድነው እዚህ ጋር አሳያችሁ ከጥያቄው ላይ ከዚህ በፊት የለቀኩትን አይታችሁ ከሆነ ከጀርባው የሆነ ነገር አለውና ኢሜጅ መጨመር ከፈለጋችሁ ወይ ደግሞ የትምህርት ቤቱን
ሎጎ መጨመር የምትፈልጉ ከሆነ ይችን ክሊክ ታደርጓታላችሁ። አፎን እንደገና ላሳያችሁ። ጥያቄ ይሄ ነው። እዚች ጋር መጣና ከዚህ በኩል ኢሜጅ ያሳየኛል። እዚች ጋር መጥቼ አፕሎድ ላታለሁ። አፕሎድ ከዛ እዚህ ጋር ያስመርጠኛል ሎጎን የምፈልገው ሎጎ የትምህርት ቤቱ ሎጎ ለምሳሌ ኮምፒውተር ላይ ካለ እሱን ሰርች ላድርገውና አጋጣሚ አለ ይሄንን ሰሌክት አድርጌ ኦፕን የምትለውን ክሊክ ሳደርጋት በዚህ መልኩ ያመጣልኝ። ስለዚህ ፕሪቪው ስንለው እሱም አብሮ ስለሚመጣ ማለት ነው። ጽሁፉ ከጎን ይሆን እንደዚህ ያመጣል። ይሄ ፊዚክስ እና ሌሎች ማትስ ላይ ኢሜጆችን መጨመር የምፈልጉ ከሆነ የትኛውም ጥያቄ ላይ አለ። በእችኛቱን አማራጭ አለ። ኢሜጅ ካላችሁ ኢሜጁን በዛ ልክ አድርጋችሁ ማምጣት ይቻላል ማለት ነው። እሱን በዛ ይመጣላችኋል። በዚህ ልክ አድርጋችሁ ነው። ሌላኛው ጥያቄውን ከሰራን በኋላ መልስ ማድረግ አለማድረጋችን አሁን ለኛ የሚታየን ይሄ እዚህ ጋር መልስ ብለ ያስቀመጥከው ይሄን ነው። እቺ ራይት ምልክት እዚህ ጋር እየታየች ነው ማለት ነው። ይሄ አለ። እንደዚህ ካደረግን በኋላ ሌላ ሴቲንግ አለው። እዚች ጋር እቺን ሴቲንግ ዋላ አሳያችሁ። እቺን ፕሪቪዋን መጨረሻ ላይ ቢሆን አሳያችኋለሁ። እንደዚህ ሎጎ ከመጣ በኋላ ሎጎውን ከጨመረ በኋላ የሚከሰተው ነገር ይሄ ነው። ይሄ ልክ ኢሜጅን ሳረግ በዚህ መልኩ ይመጣል። ሰፊ ጽሁፍ ቢኖር እንኳን እዚህኛው ጋር ጎላ ተብሎ ይታያል ማለት ነው። በነገራችን ላይ እቺኛቱ ወሳኝ ናት። እኔ ያምረኛል እንደዚህ ማድረጉ ማለት ነው። ሌላ ሴቲንግ አለ እዚች ጋር የምናስተካክለው እቺኛቱን ስታይል አለች። ኦፕሽናል ስለሆነ ብዬ ነው። እሱን እንዲያማራጭ መጠቀም ትችላላችሁ። ለምሳሌ ከጀርባ ቅድም እዚች ጋር የመጣችሁ ቅድም እዚህ ጋር ያሳየኋችሁ ይሄ በዚህ መልኩ የሆነው እሱ መቀየር ከፈለኩኝ እዚች ጋር እቺ ስታይል የምትለውን ክሊክ አድርጋት ከዚህ አማራጮች ያመጣል። ነው እዚህ ጋር የተማሪዎች ይሄ ተማሪዎች ተመርቀው እንትን የሚያሳይ ነገር አለ። እዚህ ደግሞ ይሄ ብሉ ከለር አለው። ለምሳሌ ይሄንን ብናደርገው በዚህ መልኩ ይመጣል። ፕሪቪው ስናደርገው እንደዚህ ሆነ የሚከሰትልናል ማለት ነው። ሌላ እዚቹ ጋር ገብተን ሌሎች አማራጮችን ማድረግ እንችላለን። ለምሳሌ ይሄን በዚህ ልክ ልናደርገው እንችላለን። አሁን ይሄን ካረኩት በኋላ ፕሪቪው ብዬ ብገባ ይሄን ነው የሚያሳየኝ። እዚች ጋር ይችን ፓውዝ ቪዲዮ ስለሆነ ከጀርባ ያለውን ነገር እሱን የሚያሳየኝ ይሄ ባክግራውንዱን የምንቀይርበት ነው ለማስማማር የምንጠቀምበት ማለት ነው። አሁን ደግሞ ወደ ሴቲንግ ላይ እንግባ። ሴቲንግ ላይ ልግባና ሌሎች ማስተካከል ያለብን ነገር እዚህኛይቱ ጋር ፕራክቲስ ሞድ የምትለዋን እቺኛይቱን ሪስፖንዳት ካን ፕራክቲስ አት ዜር ኦን ስፔስ ኤንድ ሲ ኮሬክት አንሰር ፎር ኢች ኩዌስችን ቢፎር ሰብሚቲንግ ይላል። ሰብሚት ከማድረጋቸው በፊት እዛው ላይ ይሰራሉ። ያ ሰብሚት ከማድረጋቸው በፊት ጥያቄው እንዴት ነው ልኩ ምናምን ስንታገኙ የሚሉት ነገሮች እሱን እንዲያደርጉ ነው። አሁን እኛ በመናደርገው መልኩ ይሄን አንጠቀምም። ምክንያቱም እዛ ላይ መልሱን እንዲያዩት አንፈልገው መልሰው እንዲቀይሩ ኤዲት እንዲያደርጉ ምናምን ስለማንፈልግ ማለት ነው። እቺ ሾው ሪዛልት የምትለዋ ግን እቺኛይቱ መኖር አለባት። ያው ከስር ያስነብባቸዋል። ሪስፖንዳንት ዊል ሲ ሪዛልትስ ኢን ዲ ኮሬክት አንሰር ኢሚዲየትሊ አፍተር ሰብሚቲንግ ዘ ኩዊዝ ነው የሚለው። ሰብሚት ካደረጉ በኋላ ቪው ሪዛልት የምትል ትመጣላችኋለች ታብ። እሷን ክሊክ ሲያደርጓት ቀጥታ ምን ይሆናል መልሱን ማግኘት ይችላሉ። ይሄኛው ደግሞ አክሴፕት ሪስፖንስ የሚለው መልሱ እኛ ጋር እንዲደርስ የምናደርግበት ነው። መልሱ እኛ ጋር እንዲደርስ እንፈልግ እቺኛይቱ እናደርጋለን። እዚች ጋር እቺ ኦን መሆን መቻል አለበት። እሷ ኦን ካልሆነች ምንም አይነት መልስ ነገር አይደርስም። ሌላ እዚችኛይቱ ጋር ስታርት ዴት የምትለዋ ቀኑን የምንጀምርበትን ቀን ነው። መቼ ባይ ዲፎልት አሁን ያለበትን ሰዓት ወይ ደግሞ ከዚህ ሰዓቱ ከዚህ ቀጥሎ አሁን የሪከርድ ያደረኩት 11 ሰዓት ከምናምን ላይ ነው። 6 ሰዓት ላይ ብሎ አመጣልኝ 12 ሰዓት ማለት ነው። ቀኑን የዛሬውን ቀን ነው የሚያስቀምጠው። ስለዚህ ይሄንን የሚጀመርበት ነገ ከሆነ ከዛ በኋላ ከሆነ በፈረንጆች ነው ቀኑ እሱን ሰሌክት እናደርጋለን ማለት ነው። የሚያልቀውስ መቼ ነው? የሚያልቀው ለምሳሌ አሁን 6 ሰዓት ላይ ጀምሮ 6 ሰዓት ከሩብ ላይ ያልቃል እያለ ነው። 15 ደቂቃ ልዩነት ነው ያለው ማለት ነው። በዛ ልክ ነው መሆን ያለበት የዛኑ ቀን ነው። ከዛ በኋላ ተማሪዎች አክሰስ እንዲያደርጉት ማድረግ አለብን። ክፍት ማድረግ አለብን። ለምሳሌ እኔ ለተማሪዎቹ መጨረሻ ላይ እንትን ያልኩትን አይታችሁ ከሆነ ቀኑን ገደብ አላረኩበትም። እቺ 2026 የሚለው 27 አረኩት። በቃ እስከ ዛሬ አመት ድረስ ማየት እንዲችሉ ማለት ነው። ምክንያቱም እንዲለማመዱበት ስለሆነ በየትኛውም በገቡበት ሰዓት እንዳገኙ ስለፈለኩ ማለት ነው። ሌላ እዚህ ጋር ሴት ታይም ዱሬሽን ይላል። ምን ያክል ደቂቃ ነው? ባይ ዲፎልት 30 ብሎ ሰጠው። እቺኛይቱን መቀየር እንችላለን። ለምሳሌ የሰጠው ጥያቄ 40 ከሆነ ተማሪዎቹ የሚሰጣቸው 40 ደቂቃ ከሆነ እዚችኛይቱ ጋር 40 ብዬ መጻፍ እችላለሁ ማለት ነው። 1 ሰዓት ከሆነ 60 ደቂቃ እጽፋለሁ ማለት ነው። ያው የግዴታ በሚኒት ነው መቀመጥ ያለበት። 120 ደቂቃ ላደርግ እችላለሁ። 120
በዚህ መልኩ አድርጌ ላስቀምጥ ይችላል። ለምሳሌ ኢንተራንስ ላይ እንደዚህ አይነት ነገሮች ስላሉ ይችኛይቱ ደግሞ እዚች ጋር የምታዩት ጥያቄው ሁሉም ጥያቄዎች ዲብልቅልቅ ብለው እንዲመጡ አንደኛው ለአንደኛው 20ኛው የመጣው ሌላኛው ላይ ደግሞ 30ኛ ላይ እንዲመጣ ምናምን የምናደርግበት ማለት ነው። እነሱን የምናደርግበት ነው። ይሄ ይችኛይቱ ማለት ይችን ካበራናት በዛ መልኩ ነው ይመጣል። እዚህ ጋር ሎክድ ያደረግናቸው ካሉ ካሌሉም ደግሞ ይሄን ሁሉንም ጥያቄዎች በዛ ልክ እንዲመጣ ከፈለግን ማድረግ እንችላለን። በነገራችን ላይ ይሄ አውቶማቲካሊ መልሱን እኛ ከሰራ ነው እዛ ጋር ካስቀመጥነው መልሱን በዚህ ልክ ብናደርገው የተሻለ ነው ለሴኩሪቲ ማለት ነው። ይችኛይቱን ብናበራት ጥሩ ነው የሚሆነው። ምክንያቱም መልሱን አውቶማቲካሊ ተማሪው ከስንት ምን ያክል እንዲያገኝ እሱን ቁጥሩን ስለሚነግረን የግዴታ እየሄድን የአንደኛውን የሁለተኛውን የምናርመው ነገር የለም። ቀጥታ ታርሞ መሐመድ ይሄን ያክል አምጥቷል፣ ሰኢድ ይሄን ያክል አምጥቷል የሚለውን ስለምናገኝ ማለት ነው። በዛ ልክ ነው መሙላት ስለምንችል ይሄኛውን ብናበራው መልካም ነው። ሌላ ዲሴብል ኩዌስችን ነምበር 4 ሪስፖንዳንት ይላል። ጥያቄዎችን አንደኛው ሁለተኛው ብሎ እንዲያይመጣ ከፈለግን ይችኛይቱን እናበራታለን ማለት ነው። እናበራታለን። ይሄ ፕሮግረሱ እንዴት እንደሚሰራ እዛ ጋር ያለው ነው። እቺ ኢሜል ኖቲፊኬሽን አያስፈልገንም። ምክንያቱም ኢሜል ባይ ዲፎልት እንትን አይልም እንዲያይቀበል ነው ባይቀበል ነው የሚሻለው። ምክንያቱም ተማሪዎች አካውንት ከፍተው ምናምን ብዙ ነገር ሊያመጣባቸው ስለሚችል ይሄ ብናበራውም ባናበራውም ለውጥ አይኖረውም ማለት ነው። ግን በውስጥ የምንልክላቸው ከሆነ ለምሳሌ አሁን በሊንክ ሳይሆን ሊንኩን ቀጥታ ሳይሆን የምንልከው በግል ተማሪዎችን ለመስጠት ከፈለግን ልክ ወደ እነሱ ኢሜል ስናስገባው ኖቲፊኬሽን እንዲደርሳቸው ከፈለግን ያን ማብራት እንችላለን ማለት ነው። ይችኛይቱ ደግሞ ሃይድ ሰሚት አናዘር ሪስፖንስ ይላል። ሁለተኛ መልሰው እንዳይሞክሩ ይችኛይቱን ማብራት አለብን። ካልሆነ 3-4 ጊዜ አንድ ተማሪ 5-6 ጊዜ ሊሰራ ይችላል ማለት ነው። የመጀመሪያው ሰራ ከዛ መልሱን አገኘ ከ40 20 ነው ያገኘው ሲለው መልሶ እንደገና ገብቶ ጥያቄውን ሊያገኘው ይችላል። እሱን ሃይድ ማድረግ መቻል አለብን። እዚህኛይቱ ጋር ደግሞ ከስተማይዝ ታንክ ዩ ሜሴጅ ትላለች። ይሄ እናመሰግናለን የሚል ማለት ነው። your answer have been submitted successfully ይሄ ባይ ዲፎልት ፎርሙ የሚሰጠው ነው። ማይክሮሶፍት ፎርም የሚሰጠው ነው። ከፈለግን ይሄንን እኛ ሙሉ ኤዲት ማድረግ እንችላለን ማለት ነው። እናመሰግናለን ይሄ እንግዲህ እኔ ዝም ብዬ የጻፍኩት ነው። እናንተ የፈለጋችሁትን በዛ ልክ መጻፍ ትችላላችሁ። አይ የመጀመሪያው ራሱ ጥሩ ነው ካላችሁ መተው ትችላላችሁ። allow respondent to save their response ይላል። መልሳቸውን ሴቭ እንዲያደርጉ ይፈቀድላችኋል ወይስ የሚለውን እቺኛቱን ከፈለጋችሁ አለማብራት ትችላላችሁ፣ ከፈለጋችሁ ማብራት ትችላላችሁ ማለት ነው። ምንም ችግር የለውም፣ የሚፈጥረው ነገር የለም። ስለዚህ እቺን በዚህ መልኩ ከጨረስን በኋላ እቺን እንዲህ እናረጋታለን። አሁን ለተማሪዎቹ እንዴት ነው የምንልከው? ከዚህ በኋላ ለተማሪዎቹ በምን መልኩ ነው የምንልክላቸው የሚለውን ደግሞ እዚህኛይቱ ጋር ኮሌክት ሪስፖንስ የምትለው ጋር እንገባና እቺ ትታያችሁ ከሆነ ሾርት URL የምትላለች እሷን ክሊክ አድርገን ይሄንን ክሊክ ነው የምናደርገው። በነገራችን ላይ ይሄ እናንተ ለተማሪዎቹ ባይ ዲፎልት አትልኩ። እኔ ያዘጋጀሁት ሲስተም ስላለ በኦንላይን በዛው አካውንታቸው ከዚህ በፊት በከፈቱት አካውንት በሱ ገብተው ስለሆነ የሚያገኙት ለሁሉም ተማሪ ሌላም የሌላ ትምህርት ቤት ተማሪዎችም ገብተው ቢፈተኑ መልሱ ስለሚመጣባችሁ ማለት ነው። እንደዚህ አይነት ዝብርቅርቅ ነገር እንዳይፈጠር ለተማሪ የምትልኩት ነገር አይኖርም። ግን ለሌላ ጊዜ በእናንተ በግላችሁ ለተማሪዎቹ መላክ በምትፈልጉ ሰዓት እቺን ሾርት የምትለውን አጠር ያለ ነገር ይመጣላችኋል። እቺን ኮፒ አድርጋችሁ ቀጥታ የምትፈልጉበት ቦታ ሄዳችሁ ቴሌግራም ላይ ከሆነ ቴሌግራም ላይ ሄዳችሁ ፔስት ነው የምታደርጉት ማለት ነው። በዛ መልኩ ነው የምታደርጉት። መልሱንስ እንዴት ነው የምናገኘው የሚለውን ደግሞ ይሄንን ካዘጋጀን በኋላ መልሱን እንዴት እናገኛለን የሚለውን ጥያቄ መጠየቃችሁ አይቀርም። ስለዚህ እቺ ቪው ሪስፖንስ ውስጥ እንገባለን። ቪው ሪስፖንስ በምንገባበት ሰዓት በዚህ መልኩ ነው የሚያመጣልን። አፎን ግን እዚች ጋር ያው ጥያቄ እንትን ስላላልኩኝ አንድ ጥያቄም ስላልተሰራ አማራጮችንም አላመጣ። ሪስፖንሱ እዚህ ጋር አለ። አቬሬጁ ምን ያክል ተሰርቷል የሚለውን ታይሙ ምን ያክል ወስዶበታል የሚለውን እዚህ ጋር ያመጣልናል። የተማሪው ሊስት ያመጣልናል። እዚች ጋር ሌላ ምናልባት ወይ ሌላ ቪዲዮ ለመስራት ሞክራለሁ። ካልሆነ ደግሞ ቪዲዮውን ፓውዝ አድርጌ አንድ ጥያቄ ከሰራሁ በኋላ ኤክሴል ላይ እንዲመጣልን የምናደርግበት አለ። ሁሉም ተማሪዎች እዛ ላይ እንዲሰበሰቡልን የምናደርግበት አንድ አማራጭ አለ። እሱን አሳያችኋለሁ። አሁን ወደ ኋላ ልመለስና ምንድነው ማሳያችሁ ደግሞ ከዚህ በኋላ ጥያቄ እንዴት አድርገን ወርድ ላይ ወይም ፒዲኤፍ ላይ ያዘጋጀነውን እንዴት ኢምፖርት እንደምናደርግ ነው አሁን ማሳያችሁ።
ከዚች መለሳለሁኝ እሺ ወደ ኋላ ልመለስና እዚህኛው መጀመሪያው ላይ ገባለ ስለዚህ እቺ ኩዊክ ኢምፖርት የምትለው ጋር ይችኛይቱን ወይ ደግሞ እቺ ምልክት ቅድም በስልክ ላይ ሲመጣ እንዴት እንደሚሆን አሳይቻለሁ እዚች ጋር ስገባ እዚህ ጋር አማራጭ ይሄንን ያመጣልኛ እንዴት አድርጌ አፕሎድ ማድረግ እንዳለብኝ ማለት ነው እስከ 100 ሜጋባይት ድረስ 10 ሜጋባይት ድረስ ማድረግ እንደሚችል ይነግረኛል ማለት ነው እዚህ ጋር 10 ሜጋባይት የሆነ ጥያቄ እንግዲህ በጣም ብዙ ጥያቄ ነው እሱ ይሄን ቀጥታ ክሊክ ነው ማድረገው እዚች ጋር በስልካችንም በሆነ በኮምፒውተራችን ማለት ነው ከዛ የምፈልግበት ቦታ ላይ ገባለሁ ጥያቄ የት ነው ያለኝ የሚለውን ለማየት ማለት ነው እኔም ኮምፒውተር ላይ ያዘጋጀሁበት ጥያቄ ያለ ቦታ ላይ ልግባና ኢኩዌሽን ባንክ የሚያለኝ እዛ ዌብ ዲዛይን ላድርገው ጥያቄውን ምርጫ ብዙ ያለኝ እሱ ሁሌ የሚያሳውቅ አይክል ስለሆነ ምርጫ እነሱን ነው የምፈትነውና እዚህ ጋር ዌብ ዲዛይን ቴስት 2 ይሄን መረጥኩ እዚች ከስር ኦፕን የምትላለች እሷን ክሊክ ሳደርጋት በፎርም ነው ወይስ ኩዊዝ ነው የምታደርጉት ይላችኋል ልብ በሉ እዚች ጋር መጀመሪያ ቀደም እዚችኛይቱ ላይ ኒው ኩዊዝ የምትለው አመርጠን ነበር እንገባለን ያልኳችሁ ምክንያቱም እሱ በፐርሰንት እንዲያመጣብን ነው ጥያቄውን ቀጥታ ጥያቄ በሚሆንበት ሰዓት ለምሳሌ ከ40 20 አገኝተዋል የሚሉትን ነገሮች እነሱን ስለሚያዘጋጅልን የጥያቄ ሲሆንና ማንኛውን መጠይቅ ደግሞ ዝም ብለን ለመሰብሰብ ስንፈልግ እሱን ስለሚለያይ ማለት ነው ስለዚህ እቺን ኩዊዝ የምትለዋን መርጥና ይሄን ኮንቨርት እያደረገልኝ ነው ይሄኛውን ፒዲኤፉን ወደ ማይክሮሶፍት ፎርሙ ማለት ነው ልክ ሲጨርስ በዚህ መልኩ አደረገው ሌላ መጨመር ትፈልጋለህ ወይስ ይሄን ነው አለኝ አይ ይሄን ነው ስለዚህ ስታርት ሪቪው ማድረግ ፈልጋለሁ አልኩት ጥያቄው እንዴት እንደገባ እሱን ቼክ ለማድረግ ማለት ነው ስለዚህ በዚህ መልኩ መጣላችሁ ልብ በሉ እዚህ ጋር መጣ ይሄ ዲስክሪፕሽን ነው ከመጀመሪያ ያስቀመጥኩትን ነው ስለዚህ አወላያ ሰከንደሪ ስኩል ኦክቶበር 2018 ይላል ስለዚህ ዌብ ዲዛይን ኤንድ ዴቨሎፕመንት ቴስት 2 ብሎ መጀመሪያ የሰጠሁትን እኔም ካለዛ ጥያቄው ላይ ያዘጋጀሁትን ፒዲኤፍ መጀመሪያ የነበረው ጥያቄው ይሄ ነው በዚህ መልኩ ነው ያመጣው ስለዚህ እነሱን ዲስክሪፕሽን ላይ ቦታው ላይ ሰጠልኝ ማለት ነው ቦታው ላይ ያደረገልኝ ስለዚህ ይሄንን ሰጠልኝ እዚህ ጋር የመጀመሪያው ዲስክሪፕሽን ነው ይሄ ለምሳሌ የነምበር ኦፍ ኩዌሽኑ ይሄን አስፈላጊ ከሆነ እሱን እናደርጋለን ምናልባት ለኛ ላይ ያስፈልገን ይችላል ይሄኛው እዚህኛይቱ ዋጋ ግን ኔም ይልና ግሬድ 12 ሴክሽን እዚህ ጋር አምጥቷቸዋል እነዚህን ስለዚህ እቺኛይቱን ምን ማድረግ አለብኝ ይሄንን አልፈልግም ሰዓት ምናምንም እዚሁ ጋር እንዲያስቀምጥለት አዞኛል ሰዓቱንም እንደዚሁ በላይ መጀመሪያ ነው ሲስተሙ ስለሚሰጥልኝ አያስፈልገኝም ስለዚህ ይሄ ምናልባት ቺቲንግ ነው ምናምን እያልን ልንጠቀም እንችላለን እዚህ ጋር ሴክሽን በነገራችን ላይ ቀድም ያልነገርኳችሁ አንድ እዚህ ጋር ማስገነዝባችሁ ነገር ይኖራል እዚህ ጋር ኢንሰርት ኒው ሴክሽን እያለን ነው አዲስ ሴክሽን ማለት ጥያቄው ይሄ ዲስክሪፕሽኑ ከመጣ በኋላ እንደገና ደግሞ ሌላ እንዲመጣልን ስንፈልግ ማለት ነው እቺኛቱን ክሊክ አድርግና እዚህ አሁን ስማቸውንና የተማሪዎቹን ቅድም በነገርኳችሁ መሰረት እዚህ ጋር እናስገባለን ማለት ነው ቴክስት ነው ስሙ እንዲሆን የምፈልገው ስለዚህ ጋር ኔም ልበለው ያው ሰዓት እንት ማለት ነው ይችላል ዘለል ላለው እዚህኛይቱ ጋር ደግሞ ይሄ አሁንም እዚህ ጋር ነምበር እቺኛይቱ እዚች ቅድም ማስተካከል ያለብኝ ሬስትሪክሽን ምናምን ብዬ እዚህ ጋር ታስተካክላላችሁ ሪኳየርድ የምትባል እንደዚህ ሁለተኛ ጥያቄ ይሄ ግሬድ ነው ግሬድ ኤንድ ሴክሽን እዚህኛው ጋር ግሬድ ኤንድ ሴክሽን ይበልና ይሄኛው ቴዎሎጂ እዚህኛይቱ ጋር ደግሞ ቴዎሎጂ ቢ እዚህኛይቱ ጋር ደግሞ ቴዎሎጂ ሲ አደርጋለሁ እቺንም ሪኳየርድ ይላል በዚህ መልኩ ጨረስኩ ማለት ነው የሚጠበቅብኝ ይሄ ነው የመጀመሪያው ሴክሽን ሲሆን ይሄ ነው የሚሆነው አሁን ጥያቄው በዚህ መልኩ መጣው ቼዝ ብሎ አመጣው የመጀመሪያውን ማለት ነው ቼዝ ብሎ አመጣው ይሄኛው ይሄ አያስፈልገኝ ስለዚህ ሴክሽኑን ሳይሆን ጥያቄያቸውን ማጥፋት አለብኝ ሶሪ
ቀጥታ ጥያቄን በዚህ ልክ ካመጣልኝ በኋላ ይሄኛው አዲስ ሴክሽን ነው ሴክሽን 2 ይላል እዚህ ጥያቄው እንደዚህ ነው በትክክል መጥቷል ምርጫ ያስቀምጧቸው እያንዳንዳቸው መጥቷል ስለዚህ ኢንፎርሜሽን አርኪቴክቸር ኤአይ ማኑዋሊ ፎከስ ኦን ይልና መልሱ የትኛው ነው የሚለው ነገር እኔ እዚህ ጋር እመርጣለሁ ማለት ነው ኦርጋናይዝ ስትራክቸር ኤንድ ሌብሊንግ ኮንቴንት ምናምን መልስ የትኛው ነው አይ ኮዲንግ ኤንድ ስትሪክቲንግ ነው ካልኩ ይሄኛው መልስ አደርጋለሁ ማለት ነው ትክክለኛው መልስ እዚች ጋር በነገራችን ላይ ጥንቃቄ ማድረግ አለብን ምክንያቱም እንደገና ኮሬክሽን ሰጥተን መልሰን ወይ ቦነስ የምናደርግበት ምናምን ነገር ሊፈጠር ስለሚችል እሱን ታሳቢ ማድረግ አለባችሁ እዚች የምታደርጓቸው ይሄ ሪኳየርድ የሚለውን እያንዳንዱ ነገር መጀመሪያ እንዳሳየኋችሁ ተቀጥላላችሁ ይሄኛው ኒው ኩዌስቸን ይላል ከዚህ በላይ ሌላ አንድ ሴክሽን መጨመር ይጠበቅብኛል ሴክሽን ለመጨመር ምንድነው ማድረገው አድ ብራንች ሸፍልሽ ኢንሰርት አፍወን ስለዚህ እዚች ጋር መጣና ጥያቄው መጀመሪያ እንዳልኳችሁ ፕሪቪው ላድርገውና ላሳያችሁ አሁን በዚህ መልኩ መጣልኝ አሁን ይሄ የመጀመሪያ ሴክሽን ስለሆነ ነው እንደዚህ የመጣው የመጀመሪያ ሴክሽን ይሄኛውን አሁን ለምሳሌ እዚህ ጋር አብዱራህማን አልኩት ባይ ዲፎልት የመጣልኝ ነው ከዛ ቁጥሩ 2 ነው ሴክሽኑ ኤ ይሆንና አሁን ይሄ የመጀመሪያ መጣልኝ ሁለተኛውም እያንዳንዷ ጥያቄ ለየብቻ እንዲመጣ ይሄ እንዳይቆራረጁ ብለን ባለፈው በተነጋገርነው መሰረት ማለት ነው እንዳይቆራረጁ ለማድረግ የሚረዳል እቺ ሁለተኛ ሴክሽን ይሄው ገባ ሁለተኛ ሴክሽን ግን ከዚህ በኋላ ተመልከቱ ያለው እያንዳንዱ ነገር ሁሉም ጥያቄዎች 13 ጥያቄዎች አሉ 13ቱም ጥያቄዎች አንድ ላይ ነው ያሉት ስለዚህ ምን ማድረግ አለብኝ ለእያንዳንዱ ሴክሽን መስጠት አለብኝ ማለት ነው እነዚህ ባንዲ ናቸው ያሉት ይሄው ሴክሽን 2 ይለኛል እዚህ ጋር ከዛ እዚች ጋር መጣና የመጀመሪያው ጥያቄ ላይ ሄድና ኢንሰርት ኩዌስቸን የምትሏን ክሊክ አደርጋታለሁ እዚች ጋር ሴክሽን የምትላለች እቺኛቱን ክሊክ አደርጋለሁ ሴክሽን መረኩ ማለት ነው ከዛ የመጀመሪያው ጥያቄ እዚህ አለ ይሄው ሴክሽን 2 ላይ ነው ያለው ሁለተኛው ደግሞ እዚችኛቱ ጋር አለ ማለት ይሄኛው ጥያቄ ነው እዛው ውስጥ የሚገባ አሁንም እዚህኛው ሁለተኛው ላይ ሄድና አሁንም ኢንሰርት ብዬ ሴክሽን አደርጋለሁ እዚችኛው ሁሉም ላይ ኢንሰርት ያደረኩኝ ሴክሽን እጨምርበታለሁ ማለት ነው ከዛ ፕሪቪው አድርጌ ያሳያችኋለሁ እንዴት እንደሚመጣ የመጀመሪያው በዚህ ልክ መጣ የግዴታ ሳልመርጥ ስለማያስገባኝ ይሄንን ልምረጥ እዚህ ጋር 2 ቁጥር ሰጣሁት ቢ ክፍል ነው ልበልና እዚች ጋር ልክ ሁለተኛው ሴክሽን ሲገባ ይሄው የመጀመሪያው ጥያቄ በዚህ ልክ ይመጣል ማለት ነው ከላይ ያለው ያንዳንዱ ነገር ምናምን አይቀርም እዚችኛይቱ ጋር ግን ይሄ ጥያቄ የመጀመሪያው ጥያቄ ብቻ ይሆናል ከዛ እቺኛቱን ኔክስት ላታል ሪኳየርድ ስላደረኩት መልስ ግዴታ መስራት አለብህ እያለኝ ነው መልሱን በዚህ መልኩ አድርጌ በዚህ ልክ መጥሄዳለሁ ተማሪዎቹ መልሰው ወደ ኋላ ተመልሰው መስራት ካለባቸው እቺን ባክ ብለው የአራተኛውን ጥያቄ ቼክ አድርገው ትክክል ካልሆነ መቀየር ይችላሉ ግን ለመጀመሪያ ጊዜ ዝም ብለው ማለፍ የለባቸው ማለት ነው ቢከብዳቸውም እንቢልም የመሰላቸው መስራት አለባቸው ይሄው የአምስተኛው ጥያቄ አለ ይሄን ከሰራሁ በኋላ ስድስተኛው ላይ እንደዚህ ያደረገ በዚህ መልኩ ይሄድልኛል ማለት ነው አላህ Subhanahu Wa Ta'ala ፍቃድ እንግዲህ ጥያቄ ስናዘጋጅ ኢምፖርት ስናደርግም ሆነ እዛው ላይ ጄኔሬት ስናደርግ አጠቃላይ ያለው ይዘት ይሄንን ይመስላል ማለት ነው እስኪ አሁን ደግሞ አንድ መልስ ልስራና እንዴት ተማሪዎች እንደሚሉ መልሱን እንዴት እንደምናገኝ እሱን ላሳያችሁ ምናልባት እዚህኛው ጋር መጨረሻ ላይ አንድ ቦነስ የሰጠኋት ጥያቄ ነበር ቦነስ ይልና what are the two types of forms of information ይላል ስለዚህ አንድ ማርክ አለው እዚህኛው ጋር እነዚህ ፎርሞች ምን ምንድናቸው የሚሉትን a e i ይልና ተማሪው and ብሎ ያሉትን ነገሮች ይመልስልኛል ማለት ነው በዚህ መልኩ አድርጎ እኔ የጠየቁትን ጥያቄ መልስልኛል መጨረሻ ላይ ሲደርስ ሰሚት ይላል ማለት ነው ሰሚት ይላል የሚመጣለት በዚህ ቪው ሪዛልት ይላል አሁን እኔ በግምት የሰራሁት ነገር አለ ስለዚህ ምን ያክል ነው ያገኘሁት እስኪ እኔ 0% እያለኝ ነው ምክንያቱም 0% ለምንድን ነው ያለኝ አሳያችኋለሁ እዚህ ጋር የምታዩት ይሄው ኢንኮሬክት ነው እዚህ እያለኝ ነው እንደዚህ ነው ይመጣላችሁ ኢንፎርሜሽን አርኪቴክቸር ነው ልክ አይደለም እያለኝ ነው
ለዚህኛው ላይ ደግሞ ያው ባዶ ነው ምክንያቱም መልስ አልሰጠሁትም መልስ ስላልሰጠሁት ትክክል ይሁን ኤክስ ይሁን ምን አይታወቅም ግን ልክ ነው ብሎም አይሰጠውም እዚህኛውም ጋር ስታዩት እንደዚህ ነው መልስ ስላልሰጠው ማለት ነው አሁን ቀጥታ ወደዚህኛው ልመለስና ወደ ጥያቄ ጋር ልመለስና እዚህኛይቱ ጋር ይሄው ልክ ኖቲፊኬሽን እየመጣልኝ ነው እዛ ጋር ስለሰራው አንድ መልስ መጥቶልሃል እያለኝ ነው እዚች ግን ምን ላድርግ እዚህኛይቱ የመጀመሪያውን ሰርቻለሁ የሁለተኛውን መልሱ ምንድነው የሚለውን እዚህኛይቱ ናቪጌሽን ባር ልበለው ሶስተኛው ላይ ያለውን እንደዚሁ እዚች ጋር ይችላልስተው ሌላ እዚሁ ጋር አብሬ ማያይዘላችሁ ነገር ምንድነው መልስ ከመስጠት ጋር ስንት ማርክ ነው የሚይዘው እዚች ጋር ያለችውን እቺን መጥቀስ አለብኝ ማለት ነው ሁለት ማርክ ከሆነ የሚይዘው ሁለት ማርክ አንድ ማርክ ከሆነ አንድ ማርክ ከስር የምትለው መጀመሪያ ላይ አላሳየኋችሁ መስለኛል 3 ማርክ ከሆነ የሚይዘው 3 ማርክ ነው ባይ ዲፎልት ካልኩሌት ያደርግለታል ማለት ነው ለተማሪው ምዘው እቺኛይቱን 5 ማርክ ልስጠው ቁጥሩ በዛ እንዲል ስለፈለኩ ብቻ ነው እንጂ ፈለጋችሁ ግን ያን እናንተ ያው እንደ ጥያቄያችሁ ነው የምትሄዱት እቺኛይቱን አንድ ማርክ ልስጣት ከዛ ሌሎቹ አያስፈልጋቸውም ማለት ነው አያስፈልጋቸውም ስለዚህ በዚህ መልኩ ጨረስኩኝ እዚች ጋር ፊው ሪስፖንስ የምትለዋን ስመጣት ይሄው አሁን መጣ ኦፕን ሪዛልት ኢን ኤክሴል የሚል መጣልኝ እዚችኛይቱ ጋር ገባና ይሄው ኮንቲኒው ይላል መልሱ በዚህ መልኩ ይሆነ ነው ይሄንን ቀጥታ ኮንቲኒው ነው የምትሉት አዲስ መልክ ይከፍትላችኋል ማለት ነው ልክ ኤክሴሉ እንደዚህ ይከፍታል በቃ ስልክ ሲከፍት ይሄ በዚህ መልኩ ይመጣል ማለት ነው እዚህ ጋር አይዲ ያው ያጠቃላይ ብዛታቸውን ምናምን የሚለይበት ነው ስታርት ታይም ኮምፕሊሽን ታይም መቼ ጀምሮ መቼ ጨረሰ በቀን 3:12 2026 17 ሰዓት ከ32 ጀምሮ 17 ከ34 እንግዲህ ጨርሷል ይላል ኢሜሉ ይሄኛው ኢሜል እንዲቀበል ስላላረኩት ነው ይሄንን ቀጥታ ዲሊት ማድረግ ይችላል ሙሉ በሙሉ ይሄንን ዲሊት እንግዲህ ይሄ ፐርማነንት ማለት ጊዜያዊ ዕውቀት ሳይሆን ለወደፊታችሁ የሚሆነው እዚህ ጋር ያዘጋጀሁት እነዚህኛው ጋር ኔም ይላል መጀመሪያ የኢሜሉ ኔም ነው እዚህ ጋር የተፈለገበት ይሄኛውን እዚህኛይቱ ጋር አሁን ይሄንም አልፈልግም ምክንያቱም የኢሜል ስም የለኝም ቶታል ፖይንት ኩዊዝ ፊድባክ ምን ይላል እነዚህኞችም አያስፈልጉኝም በጥያቄ መልክ ስለተሰጠው ነው ለተማሪው እነዚህንም ዲሊት አደረጋቸውና ኔም ዋን ይላል እዚህ ጋር የተማሪው ስም ነው እዚህኛይቱ የተማሪው ስም ነው ከዛ ፖይንቱ ያገኘው እዚህኛይቱ ጋር ቶታል ፖይንት ትላለች በነገራችን ላይ ይችን እዚች ጋር ይዝና ወደዚህ አመጣታለሁ መጀመሪያ ስሙ ይቀደም ከዛ ቶታል ፖይንቱ አሁን 0 ስላገኘ 0 ነው እዚህ ጋር የሚያመጣላችሁ ይሄንን ካልፈለጋችሁት ይሄንን ሁለቱን ካልፈለጋችሁት እዚች ጋር ይሄንን ሃይድ ማድረግም ትችላላችሁ ለሌላ ጊዜ ይኖር ግን አሁን አልፈልገውም ካላችሁ እንደዚህ ሃይድ ታረጉትና ታስተውታላችሁ ማለት ነው ትተውታላችሁ ስሙ ብቻ እንዲመጣላችሁ ሲፈልጉ ከዛ ፖይንቱ ምናምን እንደዚህ ጋር ቶታል ፖይንት አለ ከዛ የነዚህኞቹ አያስፈልጉኝም አሁን ቶታል ፖይንት በኋላ እዚህ የስሙ ነው እነዚህ የስሙ ቫልዩዎች ምናምን ያሉ ቫልዩ ስላልሰጠሁት በዛ ልክ ነው የሚያመጣው ይሄ አያስፈልገኝም ዲሊት ላድርገው ነምበር በየሰጥቻለሁ የተማሪው ቁጥር ያስፈልገኛል ስለዚህ እቺን አሁን ምን አደርጋለሁ እቺን ወስጂና ወደዚህ ከማርኩ ከቶታል ማርኩ በፊት ማለት ነው እዚህ ጋር ጂኤስ ብዬ ጻፍኩት አለ ይሄ ግሬድ ኢንድ ሴክሽን የሚለው ነው እቺኛቱንም እዚች ጋር ይይዝና ወዴት አመጣታለሁ ከቶታል ፖይንት ቀድሞ እንዲመጣ ልብ በሉ ተማሪው ስሙ መጣ ቁጥሩ መጣ ግሬዱና ሴክሽኑ መጣ ከዛ እዚች ጋር ቶታል ፖይንቱ ይመጣል ማለት ነው ቶታል ፖይንቱ ይመጣል አሁን አንድ ተማሪ ሌላ ተማሪ ስም ጽፌ እዚህ ጋር መልስ ብሰራ እዚህ አውቶማቲካሊ ይመጣል ማለት ነው ቪዲዮ መልሱም ላልቀረ አንድ ጥያቄ ሰርቼ ላሳያችሁ ይቅርታ እንግዲህ ከጀርባ ሌላ ድምጽ ካሰማችሁ ጩጬ ጋር ሆኜ ስለያያችሁ ነው ታዩ እዚች ጋር ቀድም ፖይንት የሰጠሁት አንድ እዚህ ጋር 11 ፖይንት ነው ከ11 ነው ይሄ ማርክ እያለ ነው እዚህ ጋር የሚያሳየው ማለት ነው ሌላ ሰዓት ሴቲንጉን አላስተካከልኩትም ቅድም መጀመሪያ እንዲያስተካክል ነው ማለት ነው ይሄኛው እንደዚህ ጋር እናርግና ይሄኛው ሰዓት እንስጠው እዚህ 30 ደቂቃ ይላል እዚች ጋር ለመጣለክ 30 ሲሆን እሺ ማርክ ሰጠው እሺ እቺኛቱ ባይ ዲፎልት እንትን ስለሚያደርገው ነው እዚህ ጋር ያመጣልኝ ኩዌሽን ነምበሩ እንዳይመጣ ከፈለኩ እቺን አደርጋለሁ
ይሄኛው እነዚህን ማብራትም አለማብራትም መጀመሪያ እንደነገርኳችሁ ነው። እቺኛቱን በዚህ ልክ ትምጣ ሪስፖንዳንት አያርጉ ምንም አያስፈልግም። ይሄን አስተካከልኩና ፕሪቪው ውስጥ ልግባና መልስ ልሰራ ነው። እስኪ አሁን በስልክ ነው የምሰራው ብዬ በስልክ ልስራ እዚህ ጋር እሺ አንዋር አብዱል ሐኪም ቁጥሩ 4 ቁጥር ነው 12ኛ የክፍል ተማሪ ነው ኔክስት ጥያቄው መጣ ይሄንን እያነበበ ነው የሚሄደው አንድ ነጥብ ይይዛል ይሄኛው ስለዚህ የተማሪው ያንዳንዱ እዛው ጋር ስለሚነገረው ጥንቃቄ አድርጎ እንዲሰራ ይረዳዋል ሁለተኛው መጣ 5 ፖይንት ይሰራል ይዛል እያለው ነው እዚህ ጋር ጥያቄውን ከሰጣነው በኋላ መልስ ይሰራል ለመፍጠር ነው ብዬ ነው አሁን ትክክለኛ መልስ ይሆን አይሆን እሱን ቼክ አላረግም 3 ይዛል እያለው ነው እዚህ ጋር ያልሰጠሁት መጣ 2 ፖይንት ሶሪ እቺኛይቱ መልስ አልሰጠሁም ከዚህ በኋላ ሰዓት እንዳይፈጅብኝ ስላላስተካከልኳቸው ነው ይሄ ምንም የሚፈጥረው ነገር የለም ቀጥታ አውቶማቲካሊ እና ኔክስት ስለበለ መጨረሻ ላይ ሴክሽን ያስላልተሳቸው ነው እነዛ እዚህኛይቱ ጋር 1 ፖይንት ይላል ይቺን እዚህ ጋር የሆነ ነገር ልበል ሴክሽን ነው እዛ ጋር መልስ መጀመሪያ ስላላስቀመጥኩለት ማለት ምን እያለ ነው ከረንት not accepting response እያለ ነው እሺ እስኪ እንደገና ልግባ ሌላ ኢሜሉ ተመሳሳይ ስለሆነብኝ ነው እሺ አንዋር ስሙን ይጻፍ ቁጥሩ 4 ነው 12ኛ ኢ እዚህ መልሱን ይስራ ይሄኛውንም እንደዚሁ አባ ያዛራበት ያው እንግዲህ ላጥ ያልሆናችሁ ይገባችኋል ላጥ ካለ ማለት ነው ከሌለው ውስጣችሁ እንግዲህ አላህ ይዘነል ስለዚህ ሰሚት ጨረስኩኝ this form is currently not accepting response እያለኝ ነው ችግሩ ምን እንደሆነ ችግሩ እዚች ጋር ነው የሰጠሁት ሰዓት ማለት ነው መነሻ ሰዓት እና መድረሻ ሰዓት በየሰጠሁት ማለት ነው ይሄንን ቀኑን መቀየር አለብኝ ካስተካከልኩ በኋላ ሻም ሰሚት ነው በቃ ይሄው በዚህ ልክ መጣልኝ ማለት ሰሚት አለ ስለዚህ your answer have been submitted successfully ብሎኛል ሪዛልት ስንት ነው ያገኘሁት በዚህ መልኩ ነው ዜሮ ነው ምንም ያገኘሁት ነገር የለም ግምት አልተሳካልኝም አጋጣሚ ነው ማርኩ ስንት እንደሚያመጣል ነግራችሁ ነበር ፖይንቱ ለተማሪዎቹ በዚህ መልኩ ነው የሚደርሳቸው ከ11 0 ነው ያመጣው እያለኝ ነው እዚህ ዋና የፈለኩበት እዚህኛይቱ ጋር በመመጣበት ሰዓት እዚህ ጋር ስንመጣ ያለውን ማርክ ስንት እንደሚመጣ ነበር ግን አሁንም ይሄው አንዋር ብሎ 12ኛ ኤ ከዛ 0 ነው ማርክ ቶታል ማርኩ 0 ነው የሰራሁትን ያገኘሁትን ሲኖር ግን እዚህ ጋር ቶታሉን ይቆጥርልኛል ድንገት ካገኘው ነበር በግምት የሰራሁት እንግዲህ ሰዓት ስለሄደ ከዚህ በኋላ ጥያቄ እየሰራሁኝ እሱን ለማሳየት አልገደድም ስለዚህ በዚህ መልኩ አድርገን ይሄን አዘጋጅተን ቁጭ እናደርግና ልክ ተማሪዎቹ ሲጨርሱ ሁሉም ተማሪዎች እዚህ ጋር ሊስታቸው ይመጣል ማለት ኤም ሴክሽናቸው ምናምን እንደዛ ከሆነ እሱን ያመጣልና ከፈለግን ይሄን ዳውንሎድ አድርገን ኤክሴል ላይ ሶርት አድርገን መስራት እንችላለን በዛ መልኩ ልናስቀምጠው እንችላለን ማለት ነው ወደዚህ ላይ አሁን የተማሪዎቹ ሌላ እዚህ ማወቅ ያለባችሁ ጥያቄው እዚህ ሁሉ መልሱ ማን እንዲያሉት እዚህ ጋር ይሄው መልሱ ልክ አይደለም ፊድባክ ኢንፎርሜሽን የለውም ግን የመረጠው ይሄኛው ነው እያለ እዚህ ጋር ይሰጣቸዋል ማለት ነው ያስቀምጣላችኋል መልሱ ያለው ይሄንን ነው ጥያቄ ይሄንን እሱ ነው የመረጠው እዚህኛው ጋር ፍሬም ብሏል እዚህ ጋር ብሉፕሪንት ብሏል ይሄኛው እያለ ነው ትክክሉ የትኛው እንደሆነ ሁሉም ዜሮ ስለሆኑ አያሳይም እንጂ መልሱን እዛው ጋር መልሱ ለምሳሌ ይሄኛው ትክክል ቢሆን ሁለት ከሆነ የሰጣችሁት ሁለት ብሎ ያስቀምጥበታል እዚህኛው ጋር ደግሞ የመረጠውን ያሳያችኋል ማለት ነው ለእናንተ
ከዚህ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ እዚች ጋይቱ ጋር ሪስፖንስ የምትለው ጋር በመነጋገርበት ሰዓት ይሄ ሪቪው አንሰር የሚለው ላይ ስንገባ እዚህ ጋር ያመጣናል። ይሄው አንድ ተማሪ ነው የሰራው የፈጀበት ታይም ኮምፕሊት ያደረገው ምናምን ፖይንቱ 0 ነው ያመጣው እያለ በዚህ ከዛ ማን ነው ስሙ የሚለውን እያንዳንዱ ስኮር እዚህ ማየት እንችላለን ማለት ነው። በዚህ መልኩ ማየት እንችላለን። እዛም ጋር ያመጣልና እላችኋለሁ። እንግዲህ በዚህ መልኩ አድርገን ተማሪዎቻችንን ሬዲ እንድናደርጋቸው ያው አደራ ማለት ባይጠበቅብኝም አደራ እያልኩኝ ይሄንን ባላህ ፍቃድ በደንብ ገብቷችሁ ከሆነ ራሳችሁ ለቀጣይ ሳምንት ምናልባት በኡስታዝ አንዋር በኩል መልእክት ይተላለፋል ብዬ ተስፋ አደርጋለሁኝ። እሱን ቀጥታ ለቀጣይ ሳምንት ከ10 ጥያቄ አዘጋጅተን ሁላችንም ማለት ነው ከ10 ጥያቄ አዘጋጅተን ለሙከራ ያክል አሁን አሽረል አኺር ላይ ረመዳን ውስጥ ስለሆነ ያሉት እንዳይጨናነቁ ያኛው ፈተና የቴስት ዋንን ቀጥታ በዚህኛው እንድንፈትናቸው ሲስተሙ የተቸገሩት እነማን ናቸው አክሰስ የሌላቸው እነማን ናቸው የሚለውን ግን እንድንለይ እናንተ ምን ማድረግ ይጠበቅባችኋል? ከ10 ጥያቄዎች አድርገን ከዛ ቢያንስ ለቦነስ 5 ማርክ ይሰጣዋል ወይ ደግሞ 2 ከ5 በላይ ያመጣ 2 ማርክ እንሰጣዋለን ብለን ቢሆን እንደ ኖርማል ቴስት ሳንቆጥረው ሁሉም ተማሪዎች ግን ገብተው ሲስተሙን ቼክ ማድረጋቸው ማረጋገጫ ለቀጣይ ሳምንት ብናዘጋጅ 10 ጥያቄዎችን አዘጋጅተን በዚህ ልክ ብናደርግ ነው የምላችሁ። እዚቹ ጋር ይሄን ከመጨረሻ በፊት ምናልባት ጥያቄውን እንትን ካልን በኋላ እኔ አክሰስ እንዳደረግላችሁ አንዳንድ ነገሮችን እንዲያግዛችሁ ስትፈልጉ ምንድነው የምታደርጉት የሚጠበቅባችሁ እቺ እዚህ ጋር 3 ነጥብ አሉ እዚች ጋር ታዩትና ይሄ ኮላቦሬት የሚለውን እቺን ክሊክ ታደርጓታላችሁ እዚህ ጋር ሼር ሊንክ ቱ ይልና ያመጣላችኋል ይቺን ቀጥታ ለኔ መላክ ነው እዚችኛይቱ ጋር ያለችው ለኔ መላክ ነው ይቺን ሊንኳን ኮፒ አድርጋችሁ ወደኔ ትልኩታላችሁ እኔ ማብሬ ገብቼ ማስተካከል ያለብኝ ሴቲንጎች ላይ ምናምን ማድጋችሁ ነገር ካለ እሱን ያመጣልኛል ማለት ነው። በዛሬ ያዘጋጀሁላችሁ እንግዲህ ይሄንን ይመስላል። ክቡራንና ውድ መምህራኖች የተወሰነ አንደርስታንድ ታደርጋላችሁ ብዬ ተስፋ አደርጋለሁ። እንግዲህ ካልፈጠንኩባችሁ በጣም ምናልባት እኔ ዘግይቻለሁ ብዬ ነው ማስበው በደንብ ከሌላ ማድረግ አስቤ ቪዲዮውን እዩት አዳምጡት በመሰሩበት ሰዓት መሃል ላይ ፓውዝ እያደረጋችሁ ይሄንን እዚህ ጋር በዚህ መልኩ ነው ሄዲዮ የሚለው ነገር እሱን እየተከታተላችሁ ሂዱ ሌሎችም በራሳችሁ የራሳችሁን የምታደርጉትን ነገር የምታስቀምጡትን ነገር እሱን እዛ ላይ ማድረግ ትችላላችሁ ማለት ነው። ለዛሬ እዚህ ጋር ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።